አንረዳማና እኔ አንድ ታሪክ ሳውዲ ላይ የሳውዲ ትልቅ ባለሀብት ከሚባሉት ራጂህ የሚባሉ ሰው ያሉ አሁን በህይወት አሉ አቃቸዋለሁ አካል ሰው ሁለት ሶስት አመት አብሬያቸው ጾም አሳልፍ ያለው ረመዳን ባንክ ራጂህ የሚባል ትልቁ ባንክ የሳቸው ነው ሳውዲ ላይ ያለው ዓለማችን ላይ ትልቅ ሀብት ካላቸው ሰዎች ውስጥ ናቸው ሀብታቸውን ግን ሳይሞቱ ለልጆቻቸው ውርስ አከፋፍለዋል ለልጆቻቸው ሙሉ ያላቸውን ሀብት አከፋፈሉና የቀረ ሀብታቸውን ፋውንዴሽን አቋቁመው እርዳታ ሰጪ ድርጅት አድርገውታል በአለም ትልቁ የሚባለው ፋውንዴሽን ነው ከ300 ቢሊዮን ሪያል በላይ ፈንድ የተደረገበት ነው ራሳቸውን እዛው ውስጥ ተቀጣሪ አድርገው ነው እድሜ እስኪያልቅ ድረስ ብለው የሚሰሩት የዓለማችን ትልቁ ሀብታም ትልቁ የለገሳ ማዕከል ያላቸው ሰው ናቸውና ይሄ ሰውዬ በህይወታቸው ውስጥ በድህነት ውስጥ ያደጉ ሰው ናቸውና በህይወታቸው ውስጥ የገጠማቸውን ገጠመኝ ሲናገሩ ይገርመኛል ሰውየው አሉ በህይወታቸው ትልቅ ሰው ናቸው ወደ 80ዎቹ መጨረሻ 90ዎቹ ውስጥ ያሉ ይመስለኛል ልጅ ያለው ትምህርት ቤት ተማሪ ያለው የደሃ ልጅ ነኝ አስተማሪያችን የፍልስጤን ዜጋ ነው ይላሉ ሲያስተምረን የሆነ ፕሮግራም ላይ የሳምንቱ የረፍት ጊዜ በአመት የሚመጣ የልጆች የረፍት ጊዜና መዝናኛ ፕሮግራም አለ ለዛ አንድ ብር ክፈሉ ተባለ አንድ ብር መክፈል የሚችል ቤተሰብ የለኝም ያንን ሁሉም ልጆች ተማሪዎች ከፈሉ እኔ ብቻ ቀረዋል በጣም ልቤ በህይወቴ ተሰበረ ይላሉ ያችን አንድ ብር ባለማምጣቴና የልቤ መሰበር አይቶ ያስተማሪ ሊያግዘኝ ፈለገና ግን በቀጥታ ማገዝም ደሞ እኔን ማሳነስ እንዳይሆን ተሰምቶት ጥያቄ ጠይቃለሁ ለዚህ ጥያቄ መልስ የሚሰጠኝ ልጅ አንድ ብር ሸልማለሁ አለ ቀላል ጥያቄ ጠይቀኝ ጥያቄውን እኔ መለስኩለት አንድ ብሩን ሰጠኛሉ እዛ ፕሮግራም ላይ ተቀላቀሉ በህይወቴ እንደዛን ቀን ተደስቻ አላቅም ይላሉ አላህ ነገሮችን ለወጣ ሀብት መጣ ሀብት ሲያገኙ የሰው የመጀመሪያ የፈለጉት ያን አስተማሪ ነበር ያስተማሪ የታለ ብለው ሲሉ ጅዳ ውስጥ ነው የሚኖረው ጡረታ ወጥቷል ኑሮ ተበላሽቶበታል ሲያገኙት ከሌከለ የሚባል ተማሪ ከዚህ አመታት በፊት ትምህርት ቤት ላይ ታስታውሳለህ አስታውሳለሁ ሞመንቱንም ስነግረው አስታውሳለሁ አለኛል ምክንያቱም አረሳው ምክንያቱም በዛሽ ስሜት ውስጥ ተፈጥራ የነበረችው ደስታ በህይወቴ ውስጥ ታትማለች አረሳውምና ልዩ ጊዜ ነበረች ይላቸዋል አስተማሪው እኔ ለዛች ላደረክልኝ ውለታ ሙካፋ ለዛች የምትሆንልኝ ምንድነው ለውለታ መልስ ለመስጠት ትንሽ ነገር አዘጋጅቻለሁ እና ተቀበለኝ ይሉታል ወስደው ጅዳ ላይ አለ የተባለ ትልቅ የሀብታም ሰፈሩ ዘመናዊ ቪላ ይሄ ቤት ያንተ ነው አሉት እዛ ቤት ዘመናዊ መኪና ተቀምጧል ባንክ ውስጥ ይሄን ያህል በመቶ ሺህ የሚቆጠር ሪያል አካውንት ውስጥ አስገብቻለሁ የሂሳብ አካውንቱ ይሄ ነው ተቀበል አሉት ሰውየው በጣም ነው የደነገጠው አንድ ብር ይሄ ሁሉ ዋጋ አላቸው ያቺ አንድ ብር በህይወቴ የፈጠረችልኝ ደስታ ይሄን ያክል ቢሊየን አግኝቼ ዛሬ ደስታ የለኝም አሉት ያን ያቺ ደስታ ዛሬ አላገኘኋትም ለዛ ደስታ ደግሞ ምክንያቱ አንተ ነህ ይሄ ደግሞ ፈጣሪ ነው በህይወታችን ውስጥ ብዙ ነገር ያደረገ ፈጣሪ እንዳልከው ትንሽ የሚመስሉ ግን በጣም ትልልቅ ነገሮችን የሰጠ ፈጣሪ ትንሽ ነገር አጣን ብለን ወይም ጎደለን ብለን አንድ ጊዜ ምን ይባላል መሰለህ በስልምና አስተምሮት ዱዓ ስታደርግ አላህ የሚሰጥህ ብዙ ጊዜ ዱዓ እናደርጋለን አይደለ ጸሎት እንጸልያለን ጌታዬ እናርግልኝ ብለን ላለ ፈጣሪ ግን የሚያደርግልን እኛ የጠየቅነውን ሳይሆን ለኛ የሚጠቅመውን ነው የሚያደርገው ልዩነቱ የኔ ዱዓ ባህሪ